ሰላም እንደምን ቆያችሁ ውድ የአንከር ዜና ቤተሰቦች፣ ሰላም ፍቅር ጤና ባላችሁ ድረስ ያለን የሰዓቱን ዜና ይዘን ቀርበናል። ዛሬ ብዙዎችን እያነጋገረ የሚገኘው የቀድሞ የኢትዮጵያ ጠቅላይ ሚኒስትር መለስ ዜናዊ ልጅ ሰምሃል መለስ አስገራሚ አስተያየቶችን ስለ ብልጽግና ፓርቲ ጀምሮ ጀነራል ጻድቃን ጨምሮ የህወሓት ባለስልጣኖች ላይ ከበድ ያለ ትችቶችን በጠንካራ ቃላት ስትወነጅል ሰምቷል። ዘ ስታንዳርድ ሲግናል ፖድካስት ጋር ባረገችው ቆይታ ጀነራል ጻድቃን ገብረትንሳኤ ጦርነት አይቀሬ መሆኑንና ትግራይ ስልታዊ ማዕከላዊነቷ ታሪክ፣ ጂኦግራፊ፣ ሰራዊት ስነ ምግባር ላይ ያተኮሩ ጽሁፎችን መጻፋቸውን አንስታ ሰምሃል ቀደም ሲል ይሄንን የበግ ለምድ የለበሰ ተኩላ ማለቷን እንድታብራ ተጠይቃ ነበር። ሰምሃል በምላሿ ጀነራል ጻድቃን ጽሁፍ በሰላም ጥሪ ስም የተደበቀ እንደሆነ ገልጻለች። በአንድ በኩል የሰላም ጥሪ እያቀረበ በሌላ በኩል ጦርነት አይቀሬ ነው ብላለች። ጀነራሉ የሰራዊትን ስነ ምግባር እንደ ትግራይ ጥንካሬ ማቅረባቸው ግራ የሚያጋባ ነው ያለችው ሰምሃል በሌላ መድረክ ላይ ይህ ጀነራል በስልጣን እንዲነሳ ያደረገው ይህ ሰራዊት መሆኑን ተናግሯል በማለት ሀሳቧ ግጭት አሳይታለች። ሰምሃል እንዳለ የትግራይ ልሂቃን የሚያነሱት የማዕከላዊነት ጥያቄ የውሸት ትርክት ነው ስትል ተናግራለች። ይህ የሰምሃልን አነጋገር ብዙዎችን እያነጋገረ በሶሻል ሚዲያ እየዞረ ይገኛል። በዚህ ጉዳይ ዙሪያ መረጃዎችን አጠናክረናል። ባለፈው ጥቅምት 26 ቀን 2013 አፋር ብሔራዊ ክልላዊ መንግስት ህወሓትን ከክልሉ ሁለት በሚገኙ 6 መንደሮች ላይ ጥቃት ፈጽሟል ሲል ያወጣው መግለጫ ተከትሎ ከፕሪቶሪያው ሰላም ስምምነት ወዲህ መቀሌ እየተረበሸች ትገኛለች። የነበረው አንጻራዊ ሰላም ጸጥታ ውስጥ ገብቷል። አዲሱ ውጥረት በተለይም በትግራይ ክልል ከፍተኛ ስጋት መፈጠሩን ጀርመን ሬዲዮ ያናገራቸው የመቀሌ ነዋሪዎች ገልጸውልናል። የኛም መረጃ ምንጮች እንደነገሩን የጦርነት ደመና ማንዣበቡ ከቀድሞ ጦርነት ካደረሰ ሰቆቃ ያላገገመው ህዝብ ዳግም ለከፋ ፍርሃት ዳርጎታል ብለዋል። በመቀሌ የተለያዩ ነገሮች እየታዩ ይገኛሉ። የጦርነት ስጋት በመቀሌ ከተማ ማህበራዊና ኢኮኖሚ ህይወት ላይ ፈጣን ተጽዕኖ ማሳደር መጀመሩን ነዋሪዎች ተናግረዋል። የዋጋ ንረት፣ ስደትና ፍልሰት ስለነበረው ተጽዕኖ ብዙ ብቻ መቀሌ የቀድሞ ሰላሟ ጋሚ ማግኘት ከብዷታል። ህዝቡ ሰቆቃ ላይ ያለው የተለያዩ መረጃዎች በዚህም ዙሪያ ለእናንተ ይዘናል። ዛሬ ብዙዎችን እያነጋገረ የሚገኘው በሐዋሳ ኢንዱስትሪያል ልዩ ኢኮኖሚክ ዞን ውስጥ በሚገኙ ቶሎ ሶላር ካምፓኒ ውስጥ የሚሰሩ ሰራተኞች በቻይኖች አለቆቻቸው ድብደባና ጥቃት እየደረሰባቸው እንደሆነ መረጃዎችና ቪዲዮዎች ሲወጡ ታይተዋል። ቪዲዮ ላይ እንደተመለከትነው አንድ ወጣት በአንድ ቻይናዊ ራሱን እስኪስ ድረስ ድብደባ ተፈጽሞበት ተደብዳቢው የፋብሪካ ሰራተኛ የሕክምና እርዳታ ለማግኘት ወደ ሆስፒታልም ሲወሰድ ይታያል። የዚሁ ኢትዮጵያ ሀገራችን ውስጥ ሐዋሳ ላይ ዜጋው በሀገሩ በውጭ ሀገር ዜጋ መደብደቡ ብዙዎችን አስደንግጧል። ሰራተኞችም እንደሚሉት ስህተት መስሎ ከታያቸው ኃላፊዎች ወደ ድብደባ ነው የሚገቡት። ጉድ ነው። ከዛም ለድብደባ በኋላ ለሰው ኃይል ልከው ቢፈልጉ ከስራ ያባረራሉ ወይ ገንዘብ ያስከፍላሉ ሲሉ ገልጸዋል። ማኔጅመንት ላይ ያሉ ሰዎች ስራ አይገቡም። አንድ ትልቅ ኢንተርናሽናል የሆነ ድርጅት ያለ ሰው ሀብትና ያለ አስተዳደር ክፍል እንዴት ሊሰራ ይችላል? ሰው ሀብት ላይ ያሉ ሰዎች የራሳቸውን ፍላጎት ብቻ ነው የሚያስጠብቁት። ምሽቱ 2 ሰዓት ገብተን ጠዋት 2 ሰዓት ነው የምንወጣው። ምግብ ተበላሽ ሲባሉ ደግሞ ደማቸውን የሚፈላው። ድርጅቱ በጀት ሙሉ ለሙሉ ቀይሯል። ቁርስ ከራሱ ቀይ ወጥ ነበር፣ አሁን ሻይ፣ ዳቦ፣ ሩዝ ተጨማሪ ተብሎ የጨጓራ በሽተኛ አደረገን። ስንመጣ ስንቀጠር በሕክምና የጤና ምርመራ አድርገን የተቀጠር ነው፣ ግን ሰው ሲወጣ በሽተኛ እየሆነ ነው ሲሉ ለአዩ ዘሀበሻ ምንጭ ገልጸዋል። ይህ ድብደባ የተፈጸመው ኖቬምበር 9 ቀን እንደሆነ ተናግሯል። ሆኖም ዛሬ በተለያዩ ፔጆች ላይ መረጃዎችን እያየን እንገኛለን። በዚህ ጉዳይም ተጨማሪ መረጃዎችን መለስ ብለን እናቀርባለን። የተወደዳችሁ የአንከር ዜና ቤተሰቦች መረጃውን እየሰማችሁ አብራችሁን ስላላችሁ እናመሰግናለን። መረጃውን እየሰማችሁ ባላችሁበት ሁኔታ ላይክ፣ ሼር ማድረጋችሁ እንዳረሱ። ለቻናላችን እንግዳ ከሆናችሁ ሰብስክራይብ አድርጋችሁ ከአንከር ዜና እንድትወዳጁ ጋብዘናል። አሁን በዝርዝር ወደ ያዝናቸው መረጃዎች ወሰድናችሁ። የቀድሞ የኢትዮጵያ ጠቅላይ ሚኒስትር የአቶ መለስ ዜናዊ ልጅ ሰምሃል መለስ ትችቷን በፌዴራል መንግስትና በህወሓት አመራሮች በተለይም ጀነራል ጻድቃን ላይ አድርጋለች። የትግራይ ልሂቃንም በጠንካራ ቋንቋም ስትወነጅል ሰምቷል። ዘ ስታንዳርድ ሲግናል ፖድካስት አቅራቢዋ ጋዜጠኛ ጸዳለ ለማ ጀነራል ጻድቃን ገብረትንሳኤ ጦርነት አይቀሬ መሆኑንና የትግራይ ስልታዊ ማዕከላዊነት ታሪክ፣ ጂኦግራፊ፣ ሰራዊት ስነ ምግባር ላይ ያተኮሩ ጽሁፎች መጻፋቸውን አንስታ ሰምሃል ቀደም ሲል ይህንን የበግ ለምድ የለበሰ ተኩላ ማለቷን እንድታብራራ ተጠይቃለች። ሰምሃል በምላሿ የጀነራል ጻድቃን ጽሁፍ በሰላም ጥሪ የተደበቀ እንደሆነ ገልጻለች። በአንድ በኩል የሰላም ጥሪ እያቀረበ በሌላ በኩል ጦርነት አይቀሬ ነው ይላል ብላለች። ጀነራሉ የሰራዊትን ስነ ምግባር እንደ ጥንካሬ ማቅረባቸው ግራ የሚያጋባ ነው ያለችው ሰምሃል
መሃል በሌላኛው መድረክ ይህ ጄኔራል ከስልጣን እንዲነሳ ያደረገችው የጦርነት መሆኑ ተናግሯል በማለት ሐሳብ ግጭት አሳይታለች። ሰምሃል እንዳለችው የትግራይ ሊቃን የሚያነሱት ማዕከላዊነት ጥያቄ የውሸት ትርክት ነው። ትክክለኛ ንባብ የኛ ሊቃን በጣም ስግቦችና ብቃት የሌላቸው ከመሆናቸው የተነሳ አሁን ራሳቸው ለተላላቆች ኢትዮጵያና ኤርትራ ኃይሎች ተኪ ፕሮክሲ አድርገን ለማቅረብ እየተሽቀዳደመ ነው ስትል ክስ አቅርባለች። ይህ ጦርነት ለማስቀረት የሚጠቅም ብቸኛው ነገር የሊቃን የፖለቲካ ፍላጎት ብቻ ነው ብላለች። ባለፈው ጥቅምት 26 ቀን 2017 የአፋር ብሔራዊ ክልላዊ መንግስት ህወሓት በክልሉ ዞን 2 የሚገኙ 6 መንደሮች ላይ ጥቃት ፈጽሟል ሲል ያወጣው መግለጫ ተከትሎ ከፕሪቶሪያው ሰላም ስምምነት ወዲህ በመቀሌ አካባቢ የነበረው አንጻራዊ ሰላም ጥያቄ ውስጥ ገብቷል። የአዲሱ ጥረት በተለይም የትግራይ ክልል ከፍተኛ ስጋት መፈጠሩን ጀርመን ሬዲዮ ያነጋገራቸው የመቀሌ ነዋሪ ገልጸዋል። ነዋሪዎቹ የጦርነት ደመና ማንዣበቡን ከቀድሞ ጦርነት ካልደረሰው ሰቆቃ ያላገገመው ህዝብ ዳግም ለከፋ ፍርሃት ዳርጎታል ብለዋል። የመቀሌ የተለያዩ ተጽዕኖች ድጋሜ እያንዣበቡ ይገኛሉ። የጦርነት ስጋት በመቀሌ ከተማ ማህበራዊና ኢኮኖሚ ህይወት ላይ ፈጣን ተጽዕኖ ማሳደር መጀመሩን ነዋሪዎቹ ተናግረዋል። ጦርነት ዳግም ሊያገራሽ ይችላል በሚል የተለያዩ ተሸቀጦች ዋጋ አለቅጥ ኖሯል። ህዝቡም መቋቋም በማይችልበት ሁኔታ ላይ እየደረሰ ነው። ወጣቶች በሁኔታው ተስፋ በመቁረጥ በህገወጥ መንገድ እየተሰደዱ ነው። በተጨማሪም በክልሉ ወደ መሃል ሀገር የሚጓዙ ሰዎች ቁጥር አለቅጥ መጨመሩ ተዘግቧል። ስለነበዩ ተጽዕኖም ከፍ እያለ ነው። ከምንም በላይ ህዝቡ ከጦርነት ጠባሳ በማገገም ላይ ያለ የመጣው የአዲስ ስጋት ተረጋግተው እንዳይኖሩ እንዳደረጋቸው ገልጸዋል። የአዲስ ስጋት ተከትሎ የትግራይ ክልል ህዝብ ጦርነት ሰልችቶናል የሚል ድምጹን እያሰማ ይገኛል። ነዋሪዎቹ እንደገለጹት የክልሉ መሪዎች ችግሮችን በሰላማዊ መንገድ ብቻ እንዲፈቱ ማህበራዊ ሚዲያና ባገኙት መድረክ ሁሉ ግፊት እያደረጉ ነው። በተጨማሪም የተለያዩ እምነት ተከታዮች ፈጣሪያችን ሰላም ያወርድ ዘንድ እያሉ በእምነት ተቋማት በጋራ እየጸለዩ ይገኛል። በሐዋሳ ኢንዱስትሪያል ፓርክ ጋር በተገናኘ ዛሬ የተለቀቀው ቪዲዮዎች ብዙዎችን እያነጋገረ ይገኛል። በሐዋሳ ኢንዱስትሪያል ፓርክ ልዩ የኢኮኖሚ ዞን ውስጥ የሚገኙ ቶይ ሶላር ካምፓኒ ውስጥ የሚሰሩ ሰራተኞች በቻይና አለቆቻቸው ድብደባና ጥቃት እየደረሰባቸው እንደሆነና ስለ ጉዳዩ ደጋግመን ብናመለክትም የሚሰማን አላተናል ሲሉ የፋብሪካው ሰራተኞች ተናግረዋል። ቪዲዮ ላይ እንዳየነው አንድ ቻይናዊ ራሱን እስኪስት ድረስ ድብደባ ተፈጽሞበት የተደብዳቢው ፋብሪካ ሰራተኞች የሕክምና እርዳታ ለማግኘት ወደ ሆስፒታል ሲወስዱትም ይታያል። ሰራተኞቹ እንደሚሉት ስህተት መስሎ ከታያቸው ኃላፊዎቹ ወደ ድብደባ ነው የሚገቡት ብለዋል። ስድብ ለጉር ነው። ከዛ ድብደባ በኋላ ለሰው ኃይል ልከው ቢፈልጉ ከስራ ያባረራሉ ወይም ገንዘብ ያስከፍላሉ ሲሉ ገልጸዋል። ማኔጅመንት ላይ ያሉ ሰዎች ስራ አይገቡም። አንድ ትልቅ ኢንተርናሽናል ድርጅት ያለ ሰው ሀብት እና ያለ አስተዳደር ስራ ሊሰራ ይችላልን? ሰው ሀብት ላይ ያሉ ሰዎች የራሳቸውን ፍላጎቶች ነው የሚያስጠብቁት። ምሽት 2 ሰዓት ገብተን ጧት 2 ሰዓት ነው የምንወጣው። ምግብ ተበላሽ ሲባል ደማቸውን የሚፈላው ድርጅቱ የበጀት ሙሉ ነገሩን ቀይሯል። ቁርስ ራሱ ቀወጥ ነበር፣ አሁን ሻይ ዳቦ ሩዝ ተጨመረ ተብሎ የጨጓራ በሽተኛ አደረጉን። ስንመጣ ስንቀጠር የሕክምና የጤና ምርመራ አድርገን የገባ ነው፣ ስንወጣ ግን በሽተኛ እየሆንን ነው ሲሉ በምሬት ለአዩዘ ሀበሻ ገልጸዋል። የተወደዳችሁ ተመልካቾቻችን ለሰዓቱ የያዝናቸው ዜናዎች ይህን ይመስላሉ። የዩቲዩብ ገጻችንን ሰብስክራይብ፣ ሼር፣ ላይክ በማድረግ አጋርነታችሁን አሳዩን። ሰናይ ጊዜ